ርህራሄ የጎደልን በጣም ትልቅ ነገር የአብዛኞቻችን ትልቅ ድክመት ብዬ ማምነው ኃጢአታችንን አለማወቅ ሳይሆን ካወቅን በኋላ ደግሞ የምናሳየው ጭካኔ ነው። አብዛኞቻችን ኃጢአትን በመንሰራበት ልክ ለወንድሞቻችንና ለእህቶቻችን ለሚሰሩት በደል የምናሳየው ጭካኔ ግን ምን አለ ኃጢአታችንን ባላወቅን የሚያሰኘው በጣም ጨካኞች ነውና አባ ዱራታውስ የሚባል አባት ሲናገር ምን ይላል? በሌላው ላይ ጭካኔያችን የሚታወቀው ራሳችንን ባለማወቃችን ይላል። ራሳችንን ብናውቅ ኖሮ ግን ኃጢአታችንን ብንረዳ ኖሮ ለሌላው ኃጢአተኛ እናዝን ነበር። ያ ማለት በነገራችን ላይ በባለፉት ትምህርቶቻችንም ተነጋግረናል። ለኃጢአተኛ እንዘንለት ማለት ኃጢአቱን እናስተባብልለት ማለት አይደለም። ይሄ በጣም ግዴታ መታወቅ አለበት። በግልጽ መስመር ተቀምጦ በደል ናቸው ነውር ናቸው ተብለው የተቀመጡ ነገሮች አሉ። እነዛን ኃጢአታቸውን በደል ናቸው ልክ አይደሉም ብለን ልንናገር እንችላለን፣ መናገርም ጭምር አለብን። ነገር ግን ያንን የምናደርገው ከምን በመነሳት ነው? አንዳንዶቻችን ኃጢአት ነው ብለን የምንመሰክረው እውነት ለእውነቱ ቀናኢ ሆነን ነው። እውነት ለእግዚአብሔር ሕግ መጠበቅ በጣም አስጨንቆን ነው። እውነት የዛ ሰው ነፍስስ ገዶን ነው። ይሄ ገዷቸው የሚያደርጉ ሰዎች እንዳሉ ሁሉ አንዳንዶቻችን ደግሞ ይሄን የምናደርገው እውነት ለመነጋገር ለመበቃቀል፣ ክፉ ለማድረግ፣ ለማሸማቀቅ፣ ለማስነወር ነውና በጣም ነው የምንገርመው። ይሄ የሚያሳየው ትልቁ ነገራችን ራሳችንን አለማወቃችን ነው። ራሳችንን ብናውቅ ኖሮ ኃጢአቱን ጠልተን ኃጢአተኛውን ግን እንንከባከበው ነበር። ኃጢአተኛውን ግን እንራራለት ነበር። እና ለዛ ነው አባቶቻችን ሲያስተምሩ አንድ ኃጢአተኛ ሊኖረው የሚገባው ርህራሄ 2 ነው ይላሉ። ወይንም ደግሞ ሊኖረው የሚገባው ማዘን 2 ነው ይባላል። አንደኛ ለራሱ ማዘን አለበት። ለራሱ የሚያዝነው ሐዘን ራሱ ላይ በመጨከን የሚታወቅ ምን በማድረግ መጨከን ሲባል ራሱ ላይ ለንስሐ ለቅድስና በደሉን አምኖ ለመንጻት በሚያደርገው ተጋድሎ ይታወቃል። ሁለተኛ የሚያሳየው ርህራሄ ደግሞ ለሌላው ሰው ነው። ይሄንን አውቆ ማድረግ ላልቻለው ወይንም ደግሞ ጭራሽ ኃጢአቱንም ጭምር ለማያውቀው ሰው ርህራሄን ማሳየት አለበት፣ ማዘን መቻል አለበት። ግን እንዳልኩት ነው የኛ ኃጢአታችንን ማወቃችን፣ የኛ ኃጢአታችንን መረዳታችን፣ ስለ ኃጢአቱም ጭምር ቁጭ ብለን መማራችን ራሳችንን ከምናይበት እና ራሳችንን መዝነን እግዚአብሔር ፊት መራቃችንን ከምናውቅበት በላይ ቁጭ ብለን ሌላውን ኃጢአትን በማሰብና በማውጣት በማውረድ እንጠመዳለንና ያ ራሳችንን ያለማወቃችን መጠየቂያ ነው።